ሐያታችንም ይቀየራል፣ ዱንያችንም ሰላም፣ ቀብራችንም ሰላም፣ አኺራችንም ሰላም ይሆናል። ከዚህ ውስጥ አንዱ ሑብ ነቢይ ሰለላሁ ዐለይሂ ወሰለም ነብዩን ማፍቀር፣ ነብዩን መውደድ። ኢማን እኮ ካሚል አይሆንም። ኢማን ውስጥ ያለው ሰግደህ ጾመህ ካሚል አይሆንም። ትጠየቃለህ አንድ ጥያቄ ከነብዩና ከልጆች፣ ከነብዩና ከአባት፣ ከነብዩና የዱንያው ማፊያ ዱንያ እንዲህ ብትሆን ዱንያው ማፊያና ከነብዩ የት ነው የምትሆን? አላህ ሁሉ ዱንያ ይቅር እንጂ አላህ ነብዩ አሁን ኢማን አለው ከሁሉ በላይ ሞላ ነብዩ ሰለላሁ ዐለይሂ ወሰለም። طيب እንዴት ሰሃባዎች ይከሱ እኮ ነበር። አላህ ሐለቱ እኮ የተቀየረ አለ በረሱል ፍቅር ናፍቆ ያያቸውን መስጂድ ቤት ሲሄድ ነገና ይናፍቁታል። ይሄ አንሶ አኺራ ተዛለው ደግሞ አኺራ ላይ ጀነት ካልገባው ላላያቸው ነው አለ። አሁን የሚያሳስበው ነብዩ መለየት ነው። አጂብ እኮ አኺራው እኮ ነው የሚያሳስበው። ምን አይነት ፍቅር ነው የነዚህ? እንጨቱ እኮ አለቀሰ አይደል? ሐኒን الجذع ይሉት የለ እንዴ? ሙተዋቲር እኮ ነው ያህል ከመስጂድ እኮ አልወጡም ነብዩ ወደ አኺራ እኮ ሄደው አይደለም። ከሱ እኮ የተወሰነ ሜትር እኮ ነው የራቁት እንጨት። ይሄን ሰለፎች ሲቀሩት ይሄን ሐዲስ ሲማቸው እስኪረጥብ ያለቅሱ ነበር። የት ነን እኛ እንጨቱ ያለቀሰላቸው ነብዩ? ዛሬ መዲና ሄደው እኮ ሳይዘይራቸው ይመለሳል። ወላ ሐጅ ሄደው እኮ ሳይዘይር ተመለሰ እኮ። فإنك لا تجزي نبيك يا فتى ولو جئته سعيا على العين سائر ተውና በእግርህ በአይነህ ተራምደህ ነብዩ ጋር ሄደህ ሰላም ብትላቸው ጀዛቸውን አትከፍልም። አንተ ብለው ይደሙ አንተ ብለው ይሄዱ። አላህ ፍቅራቸውን ያልብሰው ቀልባችን። እዛን ነብዩን ከዚህ ከሁሉ በላይ መውደድ አለበት። طيب እንዴት ይመጣል የረሱል ፍቅር የለኝም እንዴት ላደርግ? ያው በዚህ ፍቅር ዘራ አንደኛ ሲራቸውን ቀራ። ሲራቸውን ስትቀራ ሐያተን ይቀሰንት ሙስሊም ያልሆኑ ነብዩን ለመስደብ በዚህ ንያ የሆነ ነውር አግኝቼ እሳቸውን ዲናቸው ይሉና አንዳንድ ፈረንጆች ከፈቱት ሲራው ምናቸው ይሰደባል። ምን ያህል ዛኔ ቤት ብትገባ ካነ ኹሉቁ القرآن እዚህ ሰሃባዎች ብትጠይቃቸው አላየሁም እንደ ነብዩ እዚህ ግመል የሚያረክስላቸው ናቸው። جاءت لدعوته الأشجار ساجدة تمشي إليه على ساق بلا قدم كنج محمد سيد الكونين والثقلين والفريقين من عرب ومن عجم سياي هم بمسلم لي يكون سياي سيدنا خديجة الله قنا وحي عند ورد يتناقر فإنك الله بيت استمو سويه ما وقف لك ባለቤቱ ናት አለው ተቀዋል ሌላ ሰው ነው የሚያውቀው። እዛ ቤቱ ያሉ ሰራተኛ በለው ዘበኛ በለው እንዲህ ቦታ የማይሰጣቸው እነዚህ ከመሰከሩለት خلاص ሻሃዳ ያስፈልግም። ለዚህ ባለቤቱ ታውቀዋለች በትክክል። ነብዩ ቤት ብትገባም እኮ ተመስከሩላቸው፣ ውጭም ተመስክሯል። ተውና ሙስሊም ያልሆነው እኮ መሰከረላቸው። والحق ما شهدت به الاعداء والحق ما شهدت به الأعداء سلموا سياي اني ما حقنيا سوناچ አንዱ የሰለመው በዚች ሰይድና ወሐይ ወርዶላቸው ነብዩ ቤት ሰይዱ ስለ ሰይድና ኸዲጃ ስለ ነብዩ የተናገሩት አለ እኮ فإنك እቺን ቀርቶ ነው የሰለመው። እንዴት ሲሉ ባለቤቱ እንዲህ የተናገረችለት ሰው ሐቀኛ ቢሆን ነው። ውጭ የማያውቅ ሰው ይናገራል ሰላም ሳከን ሁሉ ሐለተን ቆጣጣለች። ጦርነቱንም ሰላሙንም አይተዋለች። خلقهم ያው ሰላሙን صح صلوا على النبي አንድ ሲራቸውን መቅራት አንድ ዓሊም ከ30 በላይ ሲራቸውን ቀረበ። ከ30 በላይ ከቀረበ በኋላ በመናም መጡና አያቸው ሲራቸውን መቅራት። ሁለተኛ ከثرة الصلاة عليه እስኪ በቀን ወርዶ 300 ጊዜ ሰላት አለ ነብይ የሚል እስኪ ጁን አንሳስ አንሳብሽም ማሻ አልহামዱሊላህ አላህ ኑር ነው ማለት ነው። ከኛ ኑር ናቸው ማለት ነው። ይሄ ትንሹ ማብዛት ነው 300 ጊዜ
ይሄው ኪታብ አለልኩ ምርጥ ኪታቦች ደላኢል ኸይራት አለ። ድሮ ሐረም ሲነግሩ መሻይኾቻችን የዛሬ 70 ዓመት 60 ዓመት ማንኛውም ቦታ ስትሄድ መካ ወላ መዲና ሱቅ ስትገባ ሁለት ነገር አይታጣም፣ ቁርአንና ደላኢል ኸይራት። ገበያ ይሸጣል። ሰው ከሌለ ወደ ቁርአን ወደ ደላኢል ኸይራት። ስትረስ አያውቁ፣ ዲፕሬሽን አያውቁ፣ ጭንቀት የለ፣ ምን የለ፣ ሀም የለ፣ ገም የለ፣ ሁሉ ሰፋት ይሰፋ። ቁርአንና ሰላ ዐለ ነቢ ሰውየው ይዞ እሱና ሐዘን ምን አገናኛቸው? ላ ተሕዘን ኢነላሃ መዐና የሚለውን አያ 8ኛ ክፍለ ዘመን የነበሩ ዓሊም ሰይድና አቡበከር ሲዲቅ ዋሻ ውስጥ ሲያዝኑ ሲያለቅሱ ነብዩ ላ ተሕዘን አላቸው፣ አትዘን ኢነላሃ መዐና አላህ ከኛ ጋር ነው። ምን አሉ? ፈዩእኸዝ ሚንሁ አሉ ከዚች አያት አላ ሑዝነ መዐላህ፣ አላ ሑዝነ አላህ ከአላህ ጋር ሆኖ ከአላህ ጋር ያለን ሰውና ሐዘን ምን አገናኛቸው? አላህ ይስጠና፣ ቀልባችንን ጠሃራ አላህ ያርግና። ኢዘን ሲራቸውን መቅራት ሰላ ዐለ ነቢይ ደላኢል ኸይራት አለ፣ ተንቢህ አለ፣ ፈትሑ ረሕማን ያመቻና ሰላት ኢብራሂምያ አላሱ ሰላት ዐለ ነቢይ ማብዛ። ሌላ ወዳጆቻቸው ጋር መቀማመጥ፣ ዒልም የምትቀራውበት ሼኽ ጀማዓ ቅዳሜ እሑድ የምታሳልፍባቸው እንዲህ ከአንተ ጋር ያሉ ጀማዓ ቅርብ ሰው ነብዩን የሚወድ ሰው መሆን አለበት። ይሄ ሰው ጥላቻም መሐባም ይጋባል እኮ። ዘመድ የሚጠላ ሰው ቤት ሲመጣ እኮ ዘመድ እንድትጠላ ያደርጋል። ዘመድ የሚወድ ሰው ሲመጣ ዘመድ አዝመድ እንድትወድ ያደርጋል። የረሱል መሐባ እንደዚህ ውስጡ ላይ የረሱል ፍቅር ያለበት ሰው በአንድ ጀልሳው ረሱልን አፍቅራ ተነሳ። ሰማይ ኢዘን የረሱል ወዳጆች ጋር መቀማመጥ። ሌላ አንድ ተሕሚለ ሀመሁ የነቢዩ ጭንቀት ልትሸከም። አሁን እኛ ጭንቀታችን ሆደደን ያዕመል ሊያእኩል ወያእኩል ሊያዕመል አለ አኺር ዘመን። ለምን ትሰራለህ? ልበላ። ለምን ትበላለህ? ልሰራ። አንተና ፈረስ ምን ለያችሁ? ፈረስ ያስር ነው ፈረሱ ያዕረፋ ፍየሏ ምን ተለይ ሰለና الحبيب أجيبهم ليه تعيش عشان أكل ليش تأكل عشان أعيش الله يملك هين دعوة صوت أنا مطمئن دعوة صوت كان استدعى ليش تملس هم حجاب ما تلبس لا تكله انقل هي وسطها دروكم ما مثلا تسجد على الزوم ما يسجد زوجها عشان كهيما يدين ጭንቀት ምን ለኡመቱ ሂዳያ ይሄ ጭንቀት ይሄን መሸከም የነብዩን ፍቅር በሐብ ያመጣል። ሌላው ከወንጀል መራቅ ነው። አላህ ተቅዋውን ያልበሳል። ሁላችንም እዚህ ፈቂህ ነው። ኢዘን አንደኛ ነብዩ መውደድ ብለን የነብዩ መሐባ የሚያመጡት ነገሮችንም ነግረናቸዋል። አላህ ዛሬ ለብሰን ምን ወጣ አላህ ያርገን። ሁለተኛ ሑብ አህለ በይቲሂ የነብዩ የልጅ ልጆቻቸው እስካሁን አሉ አይደል አሽራፎቹ እነሱ ልትወዳቸው። ልጅን ጠልቶ አባትን እወዳለሁ አለ እንዴ? ልጅን አንዱ እየደበደበው እወዳለሁ ማለት አለ እንደዛ የለም አይደል? እነሱ ልትወዳቸው። ኢማም ዩሱፍ አልነብሃኒ አንድ ኪታባቸው ላይ ፈስሉን ፊ ውጁብ ኢሕትራም الفاسقين ኩላ ተውና ሙጢዕ አጂብ አለ አለልቢት ዳዕዋ ታረገለት አለ ተመከረው ግን ዛቱ ሙተስ ይሳቸው የልጅ ልጅ። ሶስተኛ ሑብ አልቁርአን ይኸው ረመዳን አሁን ወደ ቁርአን ገብተናል። የቁርአንን መሐባ አላህ ይስጠን። ይሄን ዱዓ አብዙት። ይኸው ቁርአን መሐባ እንድታገኝ አላሁመ በል ሐቢብና ኢለል ቁርአን ወሐቢብ አልቁርአን ኢለይና ወኢላ አውላዲና ወአሕባቢና። አሁን ሰው ውስጥ ጭንቀት ለምን መጣ? ሀብታሙም ድሃውም የሆነ ጭንቀት አለ ውስጥ። የበፊቶቹ ምስኪን ናቸው። ቤታቸው ግባ የዱንያ ቁሳቁስ ብዙ የላቸው፣ ደሞዝ ብዙ የላቸው፣ ልጅ ብዙ ነው፣ ክፍሉ ትንሽ ነው፣ ግን ደስተኞች ናቸው። ስሩ ምንድነው? አንዱ ከቁርአን ጋር ያላቸው ትስስር። ሁሌ ቁርአን ይቀራሉ። ረመዳን ላይ ብቻ ሳይሆን ወይ ከመግሪብ እስከ ኢሻ አው ተሐጁድ ሰላት ላይ አው ከዙህር በኋላ አልሙሂም ቁርአን ይቀራሉ። ቁርአን ካለው አንድ ፈዋኢድ ይሄ ቀኑ ሙሉ የምትሰማው አሁን የሚያስከፉ ዜናዎች የሚያስከፋ ኸበር ምኑ ውስጥህን እንዲህ ተስፋ እንድትቆርጥ የሚያደርግ አው የመሳሰሉ
ልክ ቁርአን አንስተህ መቅራት ስትጀምር ያ ሁሉ ጣሃራ እየሆነ ይሄዳል። ለዚህ ከቁርአን ጋር ያሉ ሰዎች ደስተኛ የምታያቸው ወማ አልቁርአን ፊ ቀረን የአላህ ሰዎች ከቁርአን ጋር አይለዩ። ሁሌ ለዳማን እስኪ ዝግጁ ነው እነዚህ ቁርአንን ከረመዳን በኋላ ሐያቱ ውስጥ ለማስገባት በተለይ ከመግሪብ እስከ ኢሻ ለሰዓት አደራችሁ። ይህ አውራ ዶሮ ታውቃላችሁ አይደል? አውራ ዶሮ የድሮ ማለት ነው ኦሪጂናል ያሁኑ አላህ ወላሂ አዛን ማለት አይችልም። አዛኑ ራሱ አውዝ ቢላህ ሰውን ሸውደው ዶሮውንም ሸውደው ሹፍ አኺር ዘመን ኸልቁ ላይ የድሮ እኛን እያለን ዶሮ አዛን ሰዓት ላይ ሙአዚኑን ቀድሞ ዘሊላ የእውነት ነው አዛን በትክክል ይል ነበር። አሁን ሹብሃ በላ መሰለኝ አዛኑ ጠፋበት። ምን የለም صلي على الحبيب قلبك يطوب አውራ ዶሮ ካለ ትክክለኛ ወይ ከገጠር አምጣው ዝም ብለህ ተወው። ቤት መግሪብ ሊሆን ሲል ቤት ክፍሉን መፈለግ ይጀምራል የሚያድርበት ቦታ። ይሄ ሙስሊም ደግሞ ለምሶ መጣም ሊሄድ ይለብሳል። አውራ ዶሮ ይሻልበታል ከዚህ ኸልቅ አየለ። የትኛው አባት ነበር የድሮ ያያቸው? እኛ በልጅነት የደረስንባቸው አባቶች በሐያታቸው መግሪብ ውጭ አዛን ብቻ አያውቅም። ይሄ የወንዱን ነው የምነግርህ። ሴቱማ በህልም አይታሰብም። አሁን ከተገለበጠው አኺር ዘመን ሰውየው ቤት ነው ሰው ውጭ ናት። والله اعلم على ዘመን በሐያት የደረስንባቸው አባቶች በአይን ያየናቸው እኮ ነው መግሪብ አዛን ውጭ ብሎባቸው አያውቅም። ይሄ የነጋዴዎችን እምነግርህ እኮ ያ 24 ሰዓት ቁጭ ብሎ አላህ አላህ የሚለው ነጋዴ መርካቶ የሚነግሩት እኮ ነው። ሰዓት አለው ሁሉም ነገር Saad Creative